ሰላም ውድ ቤተሰቦቼ እንደምከረማችሁ እንዴት ናችሁ? ዛሬ የምሰራላችሁ የምግብ አይነት ስጋ ነው። ስጋ ብሪያኒ በስጋ እና ዘይቴን በጣም በትንሹ ስጋው ቅባት ስላለው በጣም ትንሽዬ ዘይት አድርጌያለሁ። እንደዚህ ታጥቦ የተዘጋጀ ስጋ አዘጋጅቻለሁ። ቅባት ያለው በጣም ለስላሳ ስጋ ነው። ወዲያው ይበስልልኛል። በዘይት ትንሽ ገልበጥ አድርጌ እንደዚህ ያበስለዋለሁ ማለት ነው። ደረቅ ቅመም አለኝ። ደረቅ ቅመም አብሬ እጠብሳለሁ። ስጋው ለስላሳ ስለሆነ ቶሎ ይበስልልኛል ብዬ ነው በዚሁ። ስጋው እንደዚህ በዚህ መልኩ ከበሰለልኝ በኋላ ሽንኩርት ጎረድ አድርጌያለሁ አብሬ ለማቁላላት። ጎረድ ነው እንግዲህ ዛሬው ምሳ አብያቅላለው ማለት ነው። በዚህ መልኩ እየበሰለ ነው ወደ ተመልካቾቼ። የሽንኩርቱን ጣዕም እየወሰደ በደንብ በዚህ መልኩ በስሏል። እየበሰለ ነው። ለጊዜ ይፈልጋል ለመብሰል። ቱም ጨምሬያለሁ። ሞክሩት፣ በጣም ትወዱታላችሁ። በጣም የሚጣፍጥ ምግብ ነው። ስጋው በዚህ መልኩ በስሏል። ቲማቲም ጨምራለሁ። ቲማቲም ሶስ ከሱ ጋርም ጊዜ ወስጄ በደንብ አበስለዋለሁ ማለት ነው። ሽንኩርቱ በደንብ በስሏል። ስጋውም በደንብ እየበሰለ ነው። እንደገና ቶሜቶ ሶስ፣ ማዕጁን ሶስ አድርጌ አሸዋለሁ ማለት ነው። ውድ ተመልካቾቼ ለዛሬ የምጠቀመው የቅመም አይነት ይሄ ነው። ይሄን እጠቀማለሁ። እንዲሁም እርድ አለኝ፣ ፍልፍል አስዋድ እና ደረቅ ክዝበራ እና ይሄን የስጋ ቅመም ነው። እንዲሁም ማጂ ለዚህ እጠቀማለሁ። ስጋውን በዚህ መልኩ በስሏል። እንደገና ከቅመሙ ጋር እዚህ ሰጥቼ አበስለዋለሁ ማለት ነው። ዋጣ ብያረው አበስለዋለሁ ማለት ነው። እዚህ ጋር እያዘጋጀው ነው። ማጂ ጨምሬያለሁ። ውሃ እያፈላሁ ነው ለሩዝ። ውድ ተመልካቾች ብሪያኒያችን በዚህ መልኩ እየበሰለ ነው። ስጋ እንደስላላሁ ይህንን መልኩ ጋር ሩዝ በዚህ መልኩ እዚህ ከጎን እየበሰለ ነው። ብሪያኒው በጣም ቆንጆ ከለር እና የሚያምር ከለር ይዟል ማለት ነው። ወደ ተመልካቾቼ ሩዜ በዚህ መልኩ በስሎልኛል። ስጋውን በዚህ መልኩ በስሎልኛል። በመቀጠል ሁለት ከለር እንዲይዝልኝ ትንሽ ሩዝ
ትንሽ ከስጋው እያደረኩ መሀል መሀል እየከተትኩ አስገባለሁ ማለት ነው። በዚህ መልኩ በጣም ትወዱታላችሁ። በጣም የሚጣፍጥ ምግብ ነው። ስለተከታተላችሁኝ አመሰግናለሁ። ትንሽ ከዝበራና ትንሽ ናና አዘጋጅቻለሁ። በመሀል ብትን እናደርጋለን ማለት ነው። ሁለት ከለር እንዲይዝልኝ ትንሽዬ ዛፈራን የራሱ ቅባት አለኝ። እንደዚሁም ቆንጆ ከለር ይሰጠዋል። ሁለት ከለር እንዲይዝልኝ በሌላ ቪዲዮ እስክንገናኝ መልካም ሁኑ። ሻሎም